ለሷ ህይወትህን ሰጥ ዱንያ ስትመጣ በእጅህ ያዛት ተጠቀምባት ህይወትህን ግን አትስጣት ዱንያ ባሪያ አታድርግህ ነው የሚለው አላህ Subhanahu Wa Ta'ala ዱንያ በመጣች ቁጥር የሰዎች ታቃላችሁ ትናንትና ተራ ጓደኛችሁ የነበረው ሰው ሁሉ ህይወቱ ይለወጣል ይርቃል አንተን ይጸየፋል ስደውልለት እንኳን ጊዜ የለኝም ኋላ ይልሃል በቃ ምንም ትኩረት አይሰጥህም የዲን ነገር ከሆነ ደግሞ ጭራሽ ጆሮም የለውም ማለት ነው ይሄ ምንድነው እንግዲህ በእሱ አስተሳሰብ ይቺ ዱንያ በተገኘች ቁጥር በቃ ዲያ ያለቀ خلاص እኔ ልዩ ሰው ነኝ ካሁን በኋላ ጓደኛህን ፈልግ እያለ ነው ዲሃን ሁሉ ማለት ነው አይምሰልህ የሚያዋጣ ይልቁንስ አላህ ወዳጆች ምስኪኖች ጋራ ስለ ዲን ብትወያይና ብትነጋገር ነው የሚሽል ዱንያ ይዛ ተሄዳለች ታጠፋለች ተጠንቀቃት ይላል አላህ Subhanahu Wa Ta'ala لا تغرنكم الحياه الدنيا ይቺ ውዳቂ ዴኒ ማለት ነው ምን ዱንያ የሚለው ምን ደናአ ውዳቂ ዋጋ የሌላት እናንተ ዘንድ ትልቅ ብትመስላችሁ እኔ ዘንድ ግን ዋጋ የሌላት ውዳቂ ነገር ናትና በዚህ በውዳቂ ነገር አትተላሉና አትሸንገሉ ይላል ማለት ሌላ ደግሞ አለ እሷን መሳሪያ አድርጎ ትልቅ አደገኛ ጥላት ولا يغرنكم بالله الغرور በሷና የተንተርሶ እንደገና ደግሞ ያ ሴረኛና ሸረኛ የሆነው አታላይና ሸንጋይ ጥላታችሁም ጉድ እንዳይደርጋችሁ ተጠንቀቁ ይላል ማን ነው እሱ ሸይጣን ለዒን ማለት ነው እና ولا اتينهم من بين ايديهم ومن خلفهم وعن ايمانهم وعن شمائلهم ولا تجد اكثرهم شاكرين على سبحان الله اخرج انك من الصاغرين ብሎ ሲያባረረው አላህ Subhanahu Wa Ta'ala በአደም ምክንያት አይደለም እኔ እቺን እድል ያጣሁትና የተረገምኩት እኔ ደግሞ የበቀል እርምጃዬን ወስጄ አደምን ተዘር ማንዘሩ ደብዛውን ነው ማጠፋው አለ በግልጽ ፈከረ ማለት ነው እና እንዴት አድርጎ እንደሚሰራ መሽሩዑን ራሱ ግልጽ አረጋ አዋጅ አወጣልን ማለት ነው ፕሮጀክቱን ቁጭ አረጋልን በድብቅ አይደለም ሰይጣን እንትን የሚላል እንዴው ተፊል ለፊትም ከኋላም ከግራም ተቀኝም አዋክቤ በመጨረሻ ሲፍር ነው የምትወጣው አንተ የሚያመሰግንህ የሚገዛ ሰው ይጠፋል አለው አላህ Subhanahu Wa Ta'ala ሁሉም እኔን አጅበው ጀሃነም እንዲወርዱ አደርጋቸዋለሁ አለ እያደረገም ያለ ነው አሁን ማን ነው ለዲን ይሄን ያህል ትኩረትና ክብደት የሚሰጠው ሁሉም ሸይጣንን ተከትሎ አንተ አይዞ ትከብራለህ ገና እድሜህ የትና የት ገና 80 አመት ትኖራለህ ይሄን ያህል ታረጋለህ ትሾማለህ ትሸለማለህ ምናምን ይለዋል በቃ የአላህን ነገር ጆሮ የለውም ማለት ነው እሱ ያለውን ይዞ ሲነጉድ ሳያስበው እሱ 80 አመት ይመኛል 80 ደቂቃ ቀርቷል ምን ይሆናልሽ ነገ ቀጭ አለቀ ያለይተኒ